ጤና ይስጥልን። በዚህ ጥንቅራችን የደራሲና ሀያሲ አለማየሁ ገላጋይን ጠብሰቅ ያለ መጣጥፍ እናደርሳችኋለን። ከዚያ በፊት ግን ትኩስ መረጃና ቪዲዮ ሲጫን በጊዜ እንዲደርሳችሁ የአዲስ አድማስን ቻናል ላይክ፣ ሰብስክራይብ እና ሼር በማድረግ ቤተሰብ ይሁኑ። ወዳችሁና መርጣችሁ ስለምታደምጡን ከልብ እናመሰግናለን። አሁን በቀጥታ ወደ አለማየሁ ገላጋይ መጣጥፍ። ፖለቲካና የደራሲ ፖለቲከኞች። ደበበ ሰይፉ ሚያዝያ 16 ቀን 1992 ዓ.ም ከዚህ ዓለም በሞት ሲለይ ከፖለቲካ ያገኛቸው ክብር፣ ተሰሚነት፣ ገላጭነት፣ ግርማ ሞገስ፣ ተከባሪነት ከትከሻው ላይ በረው ጠፍተው ነበር። የትኛው ባለ ጊዜ ላይ አርፈው ይሆን? ደበበ ሰይፉ በፖለቲካ ጉብዝና ወራት የሰበሰበው ይሄ ሀብት የፖለቲካውን እርጅናና ሞት ተከትሎ የትም ተበትኖ አልቀረም፣ ወራሽ አግኝቷል። ደራሲ ተስፋዬ ገብረአብ። ተስፋዬ ገብረአብ እንደ ጠቢቡ ሰለሞን በልጅነቱ አንጋፋው ፕሬስ ድርጅት ላይ ሲነግስ አንቀጥቅጥ ግርማ እንደነበረው ከራሱ መጽሐፍ የጋዜጠኛው ማስታወሻ መረዳት እንችላለን። እንደ መወራጨት ባለ የዶሮ ስልት ብዙ ጋዜጠኞችን በየአቅጣጫው እንደበተነ በኋላ ጸጸት ጽፏል። ወደ ፖለቲካው ዓለም የገባው ጋዜጠኝነትን በማሰስ ነበር። ሐሰሳ ጋዜጠኝነቱ አልሳካ ሲለው የጋዜጠኝነት የስርቆሽ በር በመሰለው ውትድርና በኩል ገባ። በሚገርም ጠመዝማዛ የጓሮ መንገድ አልፎ ህልሙ የሆነውን የጋዜጠኝነት ቤተ መንግስት ተቆጣጠረ። 1983 ዓ.ም የደበበ ሰይፉ ሀብት እንዳለ ገባለት። ተስፋዬ ገብረአብ በብዕረ ርቱዕነት ይታወቃል። በያልተመለሰው ባቡር ቀድሶ በደራሲው ማስታወሻ እስኪያሳርግ ድረስ ይሄ ብዕረ ርቱዕነት አልዋዠቀም። 10 ጊዜ እየዋዠቀ የሚያስቸግረው ፖለቲካዊ አቅሙ ነው። ለ10 ጌታ ለመገዛት የሚያስችል ደንዳና ጫንቃ ሰጥቶታል። እንደ ስልጡን የጋሪ ፈረስ የጌታውን ያለንጋ ጥላ ካላረፈበት ብዕሩ አይሰግርም። በ1982 ዓ.ም ከደርግ ጋር ሆኖ ኢህአዴግን ወጋ። በዚያው ዓመት ከኢህአዴግ ጋር ሆኖ ተቃዋሚዎችን ወጋ። በ1993 ዓ.ም ከተቃዋሚዎች ጋር ሆኖ ኢህአዴግን ወጋ። ከ1999 ዓ.ም ወዲህ ደግሞ ከሻዕቢያ ጋር ሆኖ ኢህአዴግንና አንዳንድ ተቃዋሚዎችን ወጋ። ተስፋዬ ገብረአብ እንደ ጢብኛ ከመገላበጥ መብሰል ይገኛል ብሎ የሚያምን ደራሲ ነው። ከፖለቲካ መሰዊያው ላይ የማይጠፋው ብዕሩ ደምም ቢሆን ከመገበር ወደኋላ እንደማይል በተደጋጋሚ ታይቷል። ከአንዴም ሁለቴና ሶስቴ አገርና ሕዝብ መካከል ብዕሩን በመክተት ለማማሰል ሞክሮ አልተሳካለትም። የቡርቃ ዝምታ የተሰኘ ልቦለዱ አንዱ የከሸፈ ማማሰያው ነው። ይህንን የፈናጅር ታሪክ በኮከቦች ገተን ወደ ቀጣዮቹ ደራሲዎች እንተላለፍ። ጣሊያን እንደ ሰይጣን ካሳታቸው ደራሲዎች መካከል ብላታ ወልደ ጊዮርጊስ ወልደ ዮሐንስ አንዱ ናቸው። አግዓዚ በተሰኘ ልቦለዳቸው ይታወቁ እንጂ ከዚህ በፊት መጽሐፍትን ጽፈዋል። እንደ ደረመን ሆኖ እረፍት የነሳቸውን የጣሊያን ጊዜ ተግባራቸውን ለማስታገስ ይመስላል ብዙዎቹ ስራዎቻቸው ከሀገርና ከህዝብ ፍቅር ጋር የተያያዙ ናቸው። የጥቂቶቹ መጽሐፍት ርዕሶች ብቻ እንመልከት። የወንድ ልጅ ኩራት፣ ከማር መሞት፣ ታሪክና ስራ፣ ስነ ምግባር፣ ልብና ስም እስከ ዘላለም፣ እግአዚ፣ ነፃ አውጪ ወዘተ። ብላታ ወልደ ጊዮርጊስ ወደ ፖለቲካው የተቀላቀሉት ገና ልጅ ሳሉ በ1913 ዓ.ም ነው። ጎንደር ውስጥ ብላታን ያስተምሩ የነበሩት አለቃ ኃይሉ ይዘዋቸው አዲስ አበባ በመምጣት በላይኛው ቤተ መንግስት አሁን አዲስ አበባ ዩኒቨርሲቲ በሆነው ስራ ሰጧቸው። ስራቸው የግዕዝን መዛግብት ወደ አማርኛ መመለስ ነበር። የስራቸውን ጥራት ያዩት ራስ ተፈሪ በብርሃንና ሰላም ማተሚያ ቤት የመጽሐፍና የጋዜጣ አራሚ ሆነው እንዲሰሩ አስቀጠሯቸው። ከ1919 ዓ.ም ጀምሮ በጡረታ እስኪወጡ ድረስ ከጽሑፍ ጋር የተገናኘ ስራ ሲሰሩ ቆዩ። ስልጣናቸውም ማስታወቂያ ሚኒስቴር ረዳት ሚኒስትር ድረስ አሻቅበዋል። ብላታ ወልደ ጊዮርጊስ ጣሊያን ሲጠናወታቸው በብርሃንና ሰላም ማተሚያ ቤት በአራሚነት እየሰሩ ነበር።
ከነከበደ ሚካኤል ጋር ተቀላቅለው የቄሳር መልእክተኛን እንዲያዘጋጁ ተመደቡ። ብላታ ወልደ ጊዮርጊስ ለጣሊያን ካደሩት አበሾች በላይ ትጋትና ጥረት በማሳየት በሮማው ገዢ ፊት ግርማ ለማግኘት ችለዋል። ፊቼ ሙሶሎኒ 1000 ዓመት ንገስ፣ ዘር ማንዘርህ ኢትዮጵያን ይግዛ በሚል የጋዜጣ ላይ መፈክራቸው ይታወቃሉ። ይሁንና ያሉት ሳይዝላቸው ቀርቶ ሺው በ5 ዓመት ተመንዝሮ አከሰራቸው። ከስረው አልቀሩም። ለአፄ ኃይለ ሥላሴ ያዘጋጁት መፈክር ያዘላቸው። ስነ ምግባር መጽሐፋቸው ላይ ግርማዊ ሆይ በሚል ርዕስ ያሰፈሩት ጽሑፍ እንዲህ የሚል አንቀጽ አለበት። ቀዳማሃ ለጥበብ ፈሪሃ ለእግዚአብሔር የተባለውን ቃል ቀዳሚ አድርጎ በሱ መሰረትነት ቀዳማሂ ለፍቅር ሕይወት ንጉሥ ወሀገር ተከታይ መሆኑን በማወቅ ሕዝብና ሕዝብ በሰላም እንዲኖር ተማሪዎች ወገናቸው ወይም አገራቸው ከፈተና ላይ በወደቀ ጊዜ ፈተናውን ሁሉ አልፈው ባገኙት ሙያ ለሀገራቸውና ለንጉሠ ነገሥታቸው ሲሉ በፈተናው ገብተው በስጋዊ አርበኝነታቸው ላይ መንፈሳዊ አርበኝነት ጨምረው ብረቀላጤዎች ለስህተታቸው ማረሚያ ገዢዎች እግር ስር የሚጎዘጉዙት ሕዝቡን ነው። ስህተት ማረሚያ ብቻ ሳይሆን ስልጣን ማስጠበቂያ ማገር ከማድረግ ወደኋላ አይሉም። ብላታ ወልደ ጊዮርጊስ እንደ ከበደ ሚካኤል ሁሉ በሥነ ምግባር ስም የበደሉትን ገዢ ለመካስ ሲጣጣሩ ኖረዋል። ታማኝነታቸውን የማስመስከር ብርቱ ፍላጎታቸው ጉልበት ሆኗቸው ብዙ መጽሐፍትን አምርተዋል። ኢትዮጵያ የተገለባባጭ ደራሲ ድሃ አይደለችም። ከጥቂቶች በስተቀር አብዛኞቹ ጉልበታም የፖለቲካ ወጀብ የሚያስጎነብሳቸው መንፈሰ ድውያን ናቸው። እንደ አፈወርቅ ገብረ ኢየሱስ፣ ከበደ ሚካኤል፣ ወልደ ጊዮርጊስ፣ ወልደ ዮሐንስና ተስፋዬ ገብረአብ ሁሉ የአደባባይ ተገለባባጭ ደራሲዎች አሉን። መገልበጣቸውን ልብ ሳንለው ድንገት ተለውጠውና ተመሳስለው የሚቀጥሉ ፎርመኛ ደራሲዎችም አሉን። ባህሉ ግርማ፣ ብርሃኑ ዘሪሁን፣ ጸጋዬ ገብረ መድኅን። እንደ ባህሉ ግርማና እንደ ብርሃኑ ዘሪሁን ሁሉ ጸጋዬ ገብረ መድኅን የአፄው ዘመን ደራሲ ነበር። የቀዳማዊ አፄ ኃይለ ሥላሴ ሽልማት ድርጅት ተሸላሚ ሲሆን እርሳቸው ንጉሱ የማበረታቻ ቃል ሰጥተውት ነበር። በርታ፣ ይህ የመጀመሪያ እንጂ የመጨረሻ አይደለም ብለውት እንደነበር የሸዋ አክሊል የተሰኘው ተውኔቱ መጽሐፍ ሲታተም በ1952 ዓ.ም ከነ ፎቶግራፉ አስገብቶታል። የቱ ጋር ሸርተት እንዳለ በውል አይታወቅም። በ1967 ዓ.ም ሀሁ በ6 ወርን በመጽሐፍ ሲያሳትም በንጉሱ አስተዳደር ላይ መረር ያለ አስተያየቱን ጠቆም ያደርገናል። በትሑት አስተያየቴ ቀድሞ ከነበረው የህዝባዊ የፖለቲካ ሞት ወደ ስርየት፣ ከሲቃ ወደ ትንሣኤ፣ ከቅዠት ወደ እውነት የምናንሰራራባት የተስፋ ሀሁ ስለመሰለኝ ጻፍኩት። ሀሁ በ6 ወር በዚያው ሳምንት ውስጥ በአጣዳፊ ተጀምሮ በ13 ቀን በአጣዳፊ ተደረሰ። ሀሁ ቀዝቅዘው የከረሙ ሌሎች መድረኮች ላይ ማንቃቱንም በፍስሐ አሳየን። ጸጋዬን ሸርተት ያደረገችው የዘመን ድጥ እዚህ ላይ ተፈጻሚ ሆናለች ማለት ነው። በዚያው ዘመን የጻፈውንና ያስመደረከውን እናት ዓለም ጠኑ እንዴት እንደደረሰው ደግሞ እንዲህ ይለናል። እንደ ሀሁ በ6 ወር በአጣዳፊ ሳይሆን የአብዮቱ ፈለግ ለማጤት ስንልና ጊዜያዊ ትርጉም ለማስገኘት ስንል ይህን ቲያትር ከመተርጎም ወደ ማዳቀል ከዚያም ጠቅላላውን ድርሰት አካቶ እንደገና በመድረስ ረዘም ያለ ጊዜ ወስደናል። ባጭሩ እናት ዓለም ጠኑ በችግር የተዋረዱ ፍጡራን የቱን ያህል ውሾች እንደሚሆኑ ይነግረናል። ስለዚህ ያስቆጣል። ስለዚህ አብዮትን ይጠራል። አብዮቱ ተጠርቶ ካለቀ በኋላ በ1967 ዓ.ም ነው የጸጋዬ ድርሰት አብዮት የሚጠራው። ያም ሆነ ይህ የአጥቢያው ጥሪው ከመባቻውና ከዋዜማው የአብዮት ጥሪዎች ጋር ተደበላልቆ ለመለየት በማደናገሩ የቀደምት ለውጥ ፈላጊ ፋናዎችን ጎራ ለመቀላቀል ችሏል። ጸጋዬ የሚፈልገውን የባህልና ማስታወቂያ ግዛት ይዞ መድረክ በእጁ መድረክ በደጁ በመሆን የጸሐፌ ተውኔት ጽድቅ ወርሷል። የብሔራዊ ቲያትር ስራ አስኪያጅ በነበረበት ዘመን ተዋናዮች በውስጥ ደንብ የማይጋፉት ቢሆንባቸው ሰላማዊ ሰልፍ ወጥተዋል። ይህንን ሁኔታ ጸጋዬ የሁለተኛው አብዮት መንሸራተቻ አድርጎ በ1984 ዓ.ም ተጠቅሞበታል።
በደርግ ቅስቀሳ የቲያትር ሙያተኞች ያኔ እንዲሰለፉብኝ ሲደረግ በብሔራዊ ቲያትር በኩል የቲያትር ጥበብ እየመጠቀ ከፍ እያለ የሄደበት ጊዜ መሆኑ ነበር። ያንን ለመቅጨት ተዋናይኑን ወስደው አሰሩና ካድሬ ያደረጓቸው። ካድሬ ሲሆኑ ነገሱ። ያ ሁሉ በአንድ ባለቅኔ ሕይወት ውስጥ አሰቃቂ ትዝታ ነው። ከደርግ ጀንበር መጥለቅ ማግስት ስርዓቱን የሚያሳጣ መረጃ ለማቀበል መሞከር ከምን ፍላጎት እንደመነጨ ለመተንበይ አያዳግትም። ጸጋዬ በዚህ መጽሔት ላይ ደርግ ያደረሰበትን በደል ዘርዝሮ ያለፈው የደርግ ስርዓት ተጎጂ መሆኑን ለማሳየት ብዙ ጥሯል። የጋሞ ቲያትር የዛሬ 8 ዓመት ሲታይ የደርግ መንግስት በጣም ተቆጣ። በአሳር ነው ያመለጥኩት። እንዲያውም ለወዳጄ ለፕሬዚዳንት ሴንጎር ቴሌግራም ልኬ ብዙ ጊዜ እሳቸው ስለ እኔ ጣልቃ እየገቡልኝ ለአምነስቲ ኢንተርናሽናል ጭምር ጽፈው ነው የዳንኩት። ከዚህ በፊትም በአቡጊዳ ቲያትርም የተነሳ ታስሬ ነበር። የአቡጊዳን ቲያትር ደርግ ፈጽሞ አልወደደውም። በዚህ የተነሳ እስር ቤት ስገባ የአፍሪካ ጠቢባን ወዳጆቼ ሕይወቴን ያተረፉት ባደረጉት የአቤቱታ መረባረብ ነው። ስለዚህ ደርግም እጁን ለዘብ ባረገው እንጂ እስር ቤት ሳለው እስከ ማጥፈትም ድረስ አስቦ ነበር። ጸጋዬ ገብረመድኅን ከሸርታታ መግለጫዎቹ ባሻገር ሸርታታ የጥበብ ስራዎችንም በዚያው ዘመን ጀባ ብሎን ነበር። ሀሁ ወይም ፐፑ ሀሁ ወይም ፐፑ እንደ መጀመሪያው አብዮት ማጠናከሪያ ሀሁ በ6 ወር ሁሉ ዓላማው የዘመኑን አፋፍነት መለፈፍ ነው። ታጋይ ነጋ 18ቱን የደርግ ክፉ የፈተና ዓመታት በመስቀል ተቸንክሮ ያሳየናል። በአካል ብቻ ሳይበቃ ወኔ ነው እንጂ መድረክማ ላይ የአባቴ ሀሁ ከተጨለመ ቆየ 18 ዓመቱ ይለናል። ታጋይ ነጋን ሆኖ የመጣው የሀሁ በ6 ወር ስሙ ንጉሥ ጣሴ ነው። ይሄ ምንን ያመለክታል? ያም ሆነ ይህ 1983ቱ የሁለተኛው አብዮት ሙከራ እንደ መጀመሪያው የደርግ አብዮት ለጸጋዬ ውጤት አላስገኘም። በጡረታ ሰበብ ከስራ እንዲገለል ተደረገ። መድረክ እንደ ሰማይ ራቀች። ራሱ ጸጋዬ እንደሚናገረው አሳብሮ መድረክ ለማግኘት አማተሮች በማሰባሰብ ሀሁ ወይም ፐፑን ለማሳየት ቢሞክርም አዋሳ ላይ የወያኔ ካድሬዎች ጥይት ተኩሰው ህዝብ መካከል መድረክ ላይ ወጥተው ወጣት ተዋናዩን በዱላ እና በቆንጨራ እንዲሁም በሰይፍ ደበደቧቸው ይላል ጦቢያ ሚያዝያ 1996። መድረክ ለጸጋዬ አንዱ የመገናኛ መሳሪያ ብቻ አይደለም፣ ሁለመናው ከመድረክ ጋር የተቆራኘ ነው። ለስራዎቹ ብቻ ሳይሆን ለህይወቱ አስፈላጊ ነገር እንደሆነ ማሰብ ይቻላል። ከመድረክ የተናጠበው ኑሮ በንዴት፣ በብስጭት፣ በተስፋ መቁረጥ፣ በጥላቻ ቢሞላና ጤናው ቢቃወስ አይገርምም። ከዚህ ሁሉ በኋላ የተከተለው እንደ ጦር የሚፈራው ስደት ብቻ ሆነ። በደህናው ጊዜ ከኢትዮጵያ ውጭ የሥራ ምደባ መጥቶ ቢጠየቅ ከሀገር የመሄድ ስሩ እንደተነቀለ ዛፍ አይነት ስሜት ይፈጥርብኛል በማለት እምቢታውን ገልጾ ነበር። በስተመጨረሻ ግን ሆነ። የመጨረሻው መጨረሻ እንደ ደበበ ሰይፉ ሁሉ በሞት ሲለየን ከፖለቲካ ያገኛቸው ክብር፣ ተሰሚነት፣ ገሳጭነት፣ ግርማ ሞገስ፣ ተከባሪነት ከሱ ጋር ከሀገር ተሰደው በባዕድ ሀገር ተወስነው ነበር። የጸጋዬ መርዶና ቀብሩ የልፋቱን ያህል ደምቆና ከብዷል አለመታየቱ የአደራ በላተኝነት ስሜት ሳይፈጥርብን አልቀረም። ነገር ግን ፖለቲካና የደራሲ ፖለቲከኞች መጨረሻ እንዲያ ነው። ምን ማድረግ ይቻላል?